ለቀልድ አይደለም የደወልኩት ፈልጌሽ እኮ አንተ ነኝ አው ሳስበው ልክ ነሽ እኮ ምኑን ነው ልክ የሆንኩት እኔና አንቺ አንድ ከሆነ የምር ማንንም አይነካል እሷውን ነው ትዝ ያለ ይኸውልሽ እድል አሁንም ላንቺ ብዬ ለኔ ምን እኔ ወንድ ነኝ ራሴን መከላከል ይችላል አንቺ ግን ሴት ነሽ ገባሽ አታ እኔ ድል ተራ ሴት እንዳልሆንኩኝ ጠንቅቀህ ታውቃለህ ይኸውልሽ አሁን ልጨቀጭቅሽ አይደለም የደወልኩት እና ምን ፈልገን የደወልከው ባልሽው ሐሳብ ተስማምቻለሁ ልጅ በየትኛው ሐሳብ በእድል አትጩ ጧት ስትመጣደቅ አልነበር አሁን ምን ተገኘ ሳስበው አንቺም ለኔ እኔም ላንቺ አስፈልግሻለሁ ጧት እኮ አታስፈልጊኝም ብቻዬን ማንንም አይነካኝም ስትል ነበር እድል ምንድነው ፍላጎትሽ አንተ ራሱ ምንድነው ፍላጎትህ ማለት ኢዛና በደንብ አውቃለሁ እኮ የተፈጠረ አዲስ ነገር አለ ምንድነው መቀባጠሩ ደግሞ ምን ይፈጠራል የቀድሞ አወራረ ዝም ብሎ በዚህ ፍጥነት ሊቀየር አይችልም የሆነ ነገርማ አለ ምንም የለም አልኩሽ እኮ ካልክሽ እሺ ምን ተስማማን ወይስ በምኑ አንድ እንሁን ባልሽ አልተስማማውም አንቺ ሴትዩ ጧት አብረን ከሆነ ማንንም አይነቀንም ምናምን ስትያል ነበር አሁን ሐሳቤን ቀየርኳ እኮ ለምን ነገሮችን እየደበከኝ ካንተ ጋር አንድ ልሆን አልችልም ምንም የደበኩሽ ነገር የለም ተው እንጂ ኢዛና ራስህን ከምታውቀው በላይ አውቃለሁ እኮ ለማንኛውም ግልጽ ሆነ ልታወራኝ ስትፈልግ ደውልልኝ ወይኔ እቺ መርዝ እድልና ኢዛና በስተመጨረሻም በቁጥጥር ስር ዋሉ። እድል አሁን ላይ በጣም ከብዷትና እንዲሁም ደግሞ እስከዛሬ ስትሰራው የነበረው ወንጀል አሁን ላይ አደጋ ውስጥ እንደሚያስገባትም ስታቅ ምን ነው በቀረብኝ ያኔ ብላ ከኢዛና ጋር መጣላት ጀመረች። ኢዛናም አሁን ላይ እኔና አንቺ ከምንጨቃጨቅ የተሻለ ይልቅውስ የሆነ መፍትሄ ብናመጣ ይሻላል በማለት ምንም አይነት መፍትሄ የለንም ካሁን በኋላ አልቆልናል ሁሉም ነገር በቃ ምንም ማድረግ አንችልም አሁን ላይ ቃላብም እየተጠቀመብን ነው ስለዚህ ምንም አይነት አማራጭ የለንም ቃላብም እንደማያውቁኑ ግን ደግሞ ከናቲ ጋር እየተገናኘ ብዙ ነገር እያደረገ ነው ስለዚህ ምን መፍትሄ አለን በማለት በጣም ተናዳና ተበሳጭታ ትናገራለች ኢዛናም አሁን ላይ እኔና አንቺ አንድ መሆን ነው ያለብን ብሎም ዚላትኝ የራሱ ጉዳይ ከዚህ ሁሉ ጦስ አንተነ ያስገባኝ በማለት ትመልስላታለች ኢዛናና እድል አሁን ላይ እየተጣሉ ይገኛሉ ይልቃውስ ሌላ ምንም አይነት አማራጭ የለንም ግን ደግሞ ከኔ አንድ አማራጭ አለኝ ብላ እድልም ሌላ አማራጯን አቀረበችለት ኢዛና ምንድነው እሱ ብሎም ለመስማት ዝግጁ ነበረ ኢዛና ግን ደግሞ በፍጹም በዚህ ጉዳይ አልተስማማም እናም እድል የፈለገችው ከሀገር መውጣት ነበረ ከሀገር ከወጣን እንጂ ያለ ግን እኛ ያልቀልናል ምንም ማድረግ አንችልም ብላም ትለዋለች ይህንን በምትልበትም ሰዓት እድል አሁን ላይ የገባችበትና እንዲሁም ደግሞ መውጫ ስላጣች ሌላ አማራጭ አልነበራትም ኢዛናም ምንም አይነት በምን መልኩ መውጣት እንችላለን ስለዚህ ከሀገር መውጣት ሳይሆን የሆነ መፍትሄ ማድረግ አለብን መፍትሄ መፍጠር አለብን ስለዚህ አሁን ላይ እኔና አንቺ አንድ መሆን አለብን በማለት ግዴታሽን መስማማት አለብሽ እናም ግዴታ ያዳን እኛን እንዲቀርበን ማድረግ አለብን እንደውለታለን ይመጣል ከዛም በኋላ ያዳን እንዲይዙት እናደርጋለን ከዛ ውጭ ግን ሌላ አማራጭ የለንም በማለት በተለይ ደግሞ ቃላብና እንዲሁም ናቲ እየተገናኙ እያወሩም ስለሚሄዱና እንዲሁም ደግሞ እየተጫወተባቸው እንደሆነ ናቲና ቃላብ ምስጢራዊ እንዲሁም ደግሞ ግንኙነት እንዳላቸውም ሲያውቁ በጣም ነበር ያዘኑት በቃ ምንም አይነት አማራጭ የለንም ስለዚህ ግዴታ ያዳ ወደኛ መቅረብ አለበት ብሎም ይላሉ ስለዚህ ያዳን ማሳመን አለብን ከዛም በኋላ በያዳ ነፃ እንወጣለን በማለት ሁለቱም ተማምነው እሺ በማለት ይለያያሉ
ቃላብና እንዲሁም ደግሞ ናቲ አሁን ላይ የመጨረሻ ሰዓት ላይ ደርሰዋል። እንዲሁም ለአቤኒና እንዲሁም ደግሞ ለዜማዬ በመደወል አሁን ላይ ሁሉም ነገር አብቅቷል። ካሁን በኋላ ሁሉንም በቁጥጥር ስር ማዋል ነው የቀረን እንጂ ሶስተኛ ወገንም እየተገኘ ነው በማለት ለዜማዬም ይነግራታል። ዜማዬም በጣም ደስ አላት። ዜማዬና እንዲሁም አቤኒ ወንጀለኛው እንዲያዝ በጣም ይፈልጋሉ። ግን ደግሞ ማን እንደሆነና በተለይ ደግሞ ቃላብን ወደዚህ እንዲመጣ ያደረገችው ዜማዬ ነች። እናም ደግሞ በስተመጨረሻም ቃላብና እንዲሁም ደግሞ እድልና ኢዛና አንድ ላይ በሚገኙበትም ሰዓት ግራ ተጋብተውም ነበር። ቆይ እንዴት እንደዚህ አብረው ይሆናሉ? ጭራሽ ወንጀለኞችን ለማጋለጥ እየተጠቀምንበት፣ እሱ ግን አሁን ላይ እያደረገ ያለው ይኸው እንደገና ብዙ ነገር እያደረገ ነው። ምክንያቱም ደግሞ እድልና ኢዛናን አሁን ላይ አብሯቸውን አለ። እነሱ ማለት ደግሞ ወንጀለኞች ናቸው። ስለዚህ ቃላብ ከወንጀለኞች ጋር እየሰራ ነው። ይሄ ደግሞ ምን ማለት ነው በማለት ናቲ አቤኒና እንዲሁም ዜማዬ በጣም ተቀይመው ያለ ዜማዬም ያክስቷ ልጅ ስለዚህ እሱ እንዳገናኛትና እንዲሁም ደግሞ ቃላብ ምን አይነት ሰው እንደሆነና እንዲሁም ደግሞ ከወንጀለኞች ጋር አብሮ ተባብሮ እንደሚሰራም ትነግረዋለች። በፍጹም እሱ እንደዚህ አያደርግም። እሱ እኮ ማለት ታማኝ ሰው ነው። ይልቅ እንኳን በአንዳንድ ነገሮች ከስራ ተባሮ ነበረ። አሁን ላይ ግን ደግሞ ያኔ ራሱ ስራውን በጎን በጀርባ እያስካሄደም ነበር። ስለዚህ በፍጹም እሱ ሊሆን አይችልም በማለት የሆነ የራሱ ቴክኒክ ይኖረዋል። እነሱን ወይም ደግሞ ወንጀለኞችን የሚያጠምድበት ነገር ይኖራል እንጂ በፍጹም ከእነሱ ጋር ወይም ደግሞ ከወንጀለኞች ጋር አይተባበርም በማለት ለዜማዬም ይመልስላታል። ዜማዬም ምንም እንኳን እንደሆነ በፍጹም አላቅም ብላም ትመልስለታለች። ዜማዬና አቤኒ አሁን ላይ እኔና አንቺ ምንም ቢሆን ምንም አንለያይም፣ ምንም ቢሆን አብረን ነው ሁሉን ነገር መጋፈጥ ያለብን፣ እኔ ላንቺ አንተ ለኔ በማለት ተስማምተዋል። እናም ዜማዬም ሆነ እንዲሁም አቤኒ አሁን ላይ አይለያዩም። ሲወጡም ሆነ ሲገቡ አንድ ላይ እየሄዱም ሆነ እየመጡ ብዙ ነገር እያደረጉ ይገኛሉ። አሁን ላይ ጭራሽ በዜማዬ ላይ እና እንዲሁም ደግሞ በአቤኒ ላይ ምንም ነገር እንዲገባ አይፈልጉም። በተለይ ደግሞ የአዳ ጓደኛቸው ከደወለላቸውን በኋላ በጣም ደስ ብሏቸዋል። የአዳ አሁን ላይ ልመጣ ነው ሲልም እናም እኔ የሁላችሁ ከእናንተ ከተለየው በኋላ በጣም ብዙ ነገሮች ተፈጥረዋል፣ ግን ደግሞ ይህንን በስልክ ሳይሆን መጥቼ በአካል ነው የምነግራችሁ በማለት የአዳም ስልኩን ይዘጋዋል። አቤኒም በጣም ደስ ይለዋል። ይህንን ሲሰማ አቤኒ በቃ ያዳ በጣም አሪፍ ነው በማለት ነበረ የመለሰለት። እናም አቤኒ ለዜማዬ ያዳ እንደመጣና እንዲሁም ደግሞ በቅርቡ እንደሚመጣ ወደ እነሱ፣ አሁን ላይ ግን ስልኩ ሌላ ስልክ እንደሆነ ስልኩ ሙሉ እንደጠፋባት ይነግረዋል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቦናችሁ ምት ወንድሞቼ ከልብ ነው ማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ወንድሞቼ ከልብ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየሰዓቱ አዳዲስ ቪዲዮዎችን ስንለቅ ወደ እናንተ እንዲደርሳችሁ ታዲያ የደወል ምልክቷን ማጥቆራችሁን እንዳትረሱ። ውድ ቤተሰቦቼ ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ አመሰግናለሁ። እባካችሁን ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ላይክ አድርጉ ፕሊዝ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሁላችሁ ከልብ አመሰግናለሁ። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ ነው የመጣሁላችሁ። ሁላችንም በጉጉት የምንጠብቀው ዜማዬ ድራማ ቀጣይ ክፍል ብዙ ጊዜያት ሆኖታል ቪዲዮ ከተለቀቀ። እናም ለምንድነው ቪዲዮ የማትለቁት ያላችሁ በተደጋጋሚ ኮሜንት ላይ ስጠይቁን ነበረ። እናም በዛሬው ዕለት ዜማዬ ቀጣይ ክፍል ይለቀቃል። ምን ይፈጠራል የሚለውንም የምታዩ ይሆናል። ታዲያ እስከዛው ድረስ ቪዲዮአችን ላይክ እንዲሁም ሼር ያደረጋችሁ እንዲሁም ሀሳብ አስተያየታችሁን በተለይ ደግሞ እድልና ኢዛና ያመጡት ሀሳብ ምንድን ነው? በመጀመሪያም ግን ደግሞ እድል ያሰበችው ሀሳብ ስለዚህ አሁን ላይ
ከአቅሜ በላይ ሆኗል። ከአሁን በኋላ ምንም ማድረግ አልችልም። ስለዚህ አሁን ላይ ግዴታ ከአገር መውጣት አለብን ብላም ነበረ ያሰበችው። ይህን ግን ደግሞ ግራና እንዲሁም ደግሞ ስለማይችሉ ስለዚህ ይህን ጥያቄዋን እንዲሁም በፍጹም ኢዛና ሊቀበለው አልቻለም ነበር። ኢዛናም ስላልተቀበለውና ይልቀውስ ሌላ አማራጭ ማድረግ አለብን። አሁን ላይ በጣም ከባድ ነው። ናቲና እንዲሁም ቃላም እየተገናኙ ነው። ስለዚህ እኛን ደግሞ እየጠቀሙብን ነው። እናም የእነሱን የሆነ ነገር ጥለን እኛ የራሳችን ውሳኔ መወሰን አለብን በማለት ሁለታቸውም በአንድ ላይ ይመካከራሉ። ይህንን ያደረጉትም እንዲሁም ቃላብና አቢኒ ማለትም ቃላብና እንዲሁም ናቲ አሁን ላይ አብረው ለመስራትም ስምምነትን ጨርሰዋል። ይህንን በሚያደርጉበት ሰዓትም በጣም ከባድና እንዲሁም ደግሞ ሀዘን ውስጥ የገቡት ኢዛናና እድል ይህ ቀን ይመጣል ብለው የማያስቡት በጣም ብዙ ስራዎችንና እንዲሁም ደግሞ በሰዎች ላይ ጭካኔን ሲያደርሱ የነበሩት ሁለቱም አሁን ላይ የሚገቡበትም ጠፍቷቸዋል። በተለይ ደግሞ ሁለታቸው ያለመስማማት እነሱም አንድ ላይ በመሆን በአነጋገራቸው እና እንዲሁም ደግሞ በሙሉ ነገራቸው እነሱ ሊግባቡ አልቻሉም። እናም በፍጹም ይሄ ሊሆን አይችልም በማለት ነበረ። እናም ደግሞ ባደረጉትና እንዲሁም በመጀመሪያ ተስማምተው ያደረጉትን አሁን ላይ ግን አንተ ነህ አንቺ ነሽ እያሉ ሁለቱም መጣላትን ጀምረዋል። ምንም እንኳን ብጨቃጨቁ ግን ደግሞ መፍትያችን ማምጣት አለብን በማለት ነበረ። አሁን ላይ ምንም አይነት መፍትሄ እንደሌለና እንዲሁም ደግሞ አማራጫቸው ሁሉን ነገር መጋፈጥ እድልም በቃ ከታሰርኩም ልታሰር ምንም ማድረግ አልችልም በማለት እሷም በድንጋጤ ሁሉን ነገር ተስፋ በመቁረጥና እንዲሁም ደግሞ ካሁን በኋላ ምንም ነገር ቢመጣ ምንም ነገር ማምለጥ አንችልም፣ የመጨረሻ እኛ ወደ ህግ መቅረባችን ነው ብላም ነበረ ያሰበችው። ይህንን ያሰበችው እድል ግን ደግሞ አሁንም ምንም አይነት ሀሳብ እንደሌላትና